እና ባለሀብት ካሰረኩኝ ቢሊየነር ነበርኩ እና ሚሊየነር ሁሉ ነበር። ምን እኔ እናቴ ቪዲዮ እየቀረጽን አበላሸችብን። አበላሸች እዚህ ቪዲዮ እየቀረጽን አይቻለሁ እንዴ ቪዲዮ እየቀረጽን እና እዚህ ጋር ፊት ለፊት ያለ እና እኔ ምን አገባኝ? እና እኔ ምን አገባኝ? ተይበላት አስመታኝ እሷ ራስህ እኮ ነህ እንዴ? ምን ችግር አለ? ድጋሚ አንጀምረውም እንዴ ቀረጻው? ለምን ተወሰደ? ምን አላልኳት? ምን አልኩኝ? መንገድ አይደለም ታዲያ እኔ ምን አልኩኝ? በቃ የተቀረጸ ከሆነ አቆመን እኮ እንደገና መቅረጽ እንችላለን። መተካከል ነው ወይስ መተዋታ? ማጫጫለች ተፈጠረ አብይ አንተ እኮ እዚህ ውሻ ተረከረ አረሙዬ ያበድቃ ነው ማለት ህፃን እስቲ ቀስ ብለህ ረግ መጀመሪያ ህፃን እያለች ዋናው በተግባር ነው። ቆይ ማላሳይሽ ተግባሩ እዚህ ላይ ቁጭ ነበረ ማለት ኧረ ጉድ መሰራት ኧረ ጉድ አንቺ ምን አባሽ ነው የምታረገው? ቤተሰብ ስለሌለ ትምህርት መማር እና ምን አባ ነው የሚያማታው? ትምህርት ቤት እዚህ አካባቢ ያለ ብሎ ይኖረጋሽ ወይ እና ምን ፈልገ ነው ታዲያ? ተመስግበኝ ነው ገና አልተማርሽም እስካሁን? አዎ ነሽ ላስመዝግብሽ የኔ አባት ነኝ። እንዴ ጉድ እኮ ነው ልጁ። ምን እያረገ ነው? አንተ ተንኮሱ ምንድነው? ይድረቅ ብዬ ምኑ እኔ ቃጠብኩና ይድረቅ ብዬ እየሰቀል እና እንደዚህ ነው እንደሚደረገው። ባለፈው ልብስ ሳጥብ በዚህ እንትን አርጋ አላልሽም ገመዱ ላይ እና ልብስ ነው እንጂ እቃ እንደዚህ ይሰቀላል እንዴ? አንተ ያሟል እንዴ ልጁን? አይ እኔ ደግሞ ሁሉም እንደዚህ መስለው። ኧረ በእናትህ ተው፣ እዛ ቅርጫት ውስጥ ነው እንጂ የምታስቀምጠው። ምን ሆኖ ነው ይሄ? ባሽከጭ ነው። ሰላም ነው እንዴ? ሰላም ነው። ሰላም ለምን ነው ስልኬን የማታነሳው? የደወልኩልህ መች አላየሁትኝ እኮ ነው። አይደለም ብድር ስላለብህ አታነሳው። አረ ለዛ አይደለም እውነት እኔ ብድር ስላለብኝ አይደለም። እሺ ብሬን ስጠኝ። አሁን አንተ ለምን ግን አሁን ረመዳን ጾምም ሁሉም ነው እኮ ለምን አውፍግናል? የረመዳን ታዲያ ረመዳን ቢሆን ታዲያ ብራችሁን አትመልሱ ይባላል። 10 ሺህ ብር እኮ ነው ያበደርኩ። አውፍ ተባባሉ ይላል እኮ 10 ሺህ ብር ነው እንዴ? አፉም ልህ ታዲያ እኮ ምን ችግር አለው? አውፍ ብትል አንተ ምን ትጎዳለህ? እውነት ኖርማል እኮ ነው። እንደዛ አድርጋሽ ከጭ ነው ስጠኝ። መጀመሪያ ላይ ቸግሮኛል ብለህ እንደተቀበልከኝ ገንዘብ ስጠኝ እኮ መጀመሪያ ቸግሮኛል ብዬ ሰጠሁ። አሁን ደግሞ እኔም ጋር እኮ ጥፋት የለም። ረመዳን መጣ፣ ረመዳን ሲመጣ አውፍ ተባባሉ። እኔ ስንት ሰው ነው አውፍ ያለው? ለ15 ቀን ብለህ 3 ወር ሙሉ ብሬን አውፍ 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 ምን ችግር አለ? እሺ በቃ ግን አይደለም ይኸው ረመዳን እስከሚወጣ ብቻ ነው አፉ የምልህ። ረመዳን እስከሚወጣ ብቻ ነው እንጂ ከዛ በኋላ ታመጣለህ ብሬ። እንደዛ ከሆነ እሺ በቃ እሰጥሃለሁ። የተረገምክ ልጅ ምን ነው ተባሉ እንደው ጭንቅላት ይርገጡ እንደው ማሰያሉ ባልዘራላ ታያል ቤቢዬ እሞራሽ ነገር ማለት ነው። ህፃን ልጅ ነው ብለሽ እንደነ ወንድም አለ አሁን ያ ወንድም ያልሽ ወንድም አይደለም። ከጉድፍቻ ነው አንተተን አሳደግ ነው። ለዘበኝነት ብናረገው ይሄን ፍርሽ ከበልቶ ነው መስተነፋፋብን ሊገለን እኮ ነው። ይሄ እኮ የሚረባ ሰው አይደለም። ይሄው አሁን ያማል ማለት ስለሚያመው አሁን ግዝፍ ያለው መድኃኒቱ ነው እንጂ ግዝፍ ያደርገው አይደለም። እንደሱ አትበይኛ። ምን አይደለም ስልኩን የት ነው ያደረኳት? ይሄው አደራሽን ይሄው እዚህ አቅራቢያ ያለ ፖሊስ ጣቢያ ጠቁሚ። እሱ ነው የገደለኝ። ምን አባ ነው የምትለፈልፈው? የት አደረከው ስልኩን የት አደረከው? የት አለ? ለኔም ይኸው ከዮኒ ሞባይል እንትን ብያለሁ። ኦሪጂናል ስክሪን ነው? አዎ ሂድ ሻው አምጣው ስክሪን ነው። ሂድ ቶሎ ስልክ ጓዘተ ሂድ አንተ አማማትሽን ያሳምረዋል። ስቶቭ ነው ያስቸግረሽ? አዎ ይሄው ስቶቭ ተበላሸ። አዎ ተበላሸ። ዱባይ ሄጄ ከመጣሁ ብዙ ነገር ተማርኩ። ኧረ እባክህ ስራልኝ እንግዲህ። ምን ሆነ? ገመዱ ተቆርጦብኝ ነው። ለገመድ ነው ያመጣሽው? እና አዎ በቃ ያዥው አንዴ። ምን ልታረግ ገመድ ነው? አለ ስፖርት ጀምር ያልነበር የሆነ ጊዜ። ኧረ እሱ አይደለም። አንተ ምን ሆነ? ሽቦ ከውስጥ ተቆርጦብኝ ነው። ኧረ አልተቆረጠ ነው። ኧረ ጭራሽ እያበላሽ። አይ አልተቆረጠ። ያሟል እንደ ልጅ ቢቆረጥ ይሄ ለቅ ነበር። አይለቅም። ከውስጥ ነው የተቆረጠው። ውስጡ ምን አየሽ? አንተ እስቲ እባክህ ይሄ ፈተ ነው እንጂ የምታየው ዝም ብለህ ነው እንደ ከውጪ ነው። ሂድ እባክህ። አችልም ሂድ። እንዴ ምንድን ነው? ሂድ በቃ። እኔ ስራ መጀመር ፍላጎት ስላለ። ኧረ እባክህ ማችለውን ነገር ሂድ እባክህ። አንተ ማሰለጥን ዳንጀረስ ቦይ አንቦዘኒ ልገጨኝ ነው። ውጣ እንጂ ከመንገር ላይ ውጣ እንጂ። ወዴት ነው የምወጣው? ልትገጨኝ ነው እንዴ? የመኪና ማለፊያ ነው። ውጣ። የመኪና በዛኛው አታልፍም። ምን የመሰለ ነው? በዚያ ላይ ታጠፍኩ አይደል? ምን አንተ ስላንተ መተጣፍ ነኝ። ምን አገባኝ? እኔ እየታጠፍኩ አይደል? አንተ ያማል እንዴ? ለራስህ ያማል እንዴ? ምን አባቱን ይችላል?
ምን የመሰለ ኧረ ውጣ እባክህ። ኧረ ለራስህ ውጣ። ዙረ መሄድ ትችላለህ። ይዞማች በእናታችሁ የሰው ልክ አታውቅም። ምን ነው የምትለው? ይዞማች ነገር ነህ እንዴ? መኪና መንገድ ላይ ገብተህ መናገር አትችልም። መስኮቱን ዘግተው በይት አልተሰማኝም እኮ ያልከው። እና ምን እያልክ ነው አሁን? ምን አልኩኝ? እሺ ውጣ ውጣ። ይሄ አጠጣ አንተ መኪና አለ። ምን አልከኝ? ኧረ ምንም አላልኩም። ምንም አላልኩም። ኧረ ቁርበት እኔ እንደ ወርጅና በልጅነቴ እኮ ስንቱን እንዳልዘለለኝ አቢ ምንድን ነው የሚሉት? ምን ተወራ እንዴ? አባት አይደለም ከማደጎ ቤት ነው ያነሳ እያሉኝ እኮ። የሰፈር ሰው እንዳለ ያወራል እኮ እንዴ? የሰፈሩ ሰው ከማደጎ ነው ያመጣ ይላል እንዴ? እናንተ የማደጎ ልጅ ብትሆን ኖሮ ከነዛ መሀል አንተን ይዤ እመጣ ነበር። እንዴ ምን ማለት ነው? አንተ ልጅ ነህ። እውነታቸውን ነው ማለት ነው። የሰፈሩ ሰው የቄው ሰው እውነቱን ነው ማለት ነው። ሰውሳ ምን ሆነሽ ነው? አይደለም አይስማኝማ። ምንድነው? በጣም ጨንቆኛል። ምንድነው ንገሪኝ እንዴ? እኔን ታፍሪኛለሽ እንዴ? ምንድነው? ለማንም አልናገርም። ለማንም? ኧረ በስመ አብ፣ እኔ እንደዚህ ወሬ ያለብኝ እንዴ? ያወሽኝ? ኧረ ይሄው ለማንም። ምንድነው? ደግመማል። ኧረ ይሄው ለማንም። እሺ ምንድነው? ጎረቤታችን ታውቀዋለህ? ከሱ ምን አረገዝኩ? ከጎረቤትሽ? ከምርሽ ነው? ሰምቷል? ታዲያ ቤተሰብ ምናምን ሰምቷል? ለማንም እኔም አይደለም። ይልቁንስ አንቺ ለማንም እንዳትናገሪ። ለእኔ እንዳወራሽው ለማንም። ይሄን ማንም ሰው መስማት የለበትም። ይሄን ማንም ኢላደቀሴ ሊዲያ ማልታቴ ሰማማ ሊዲያ ታይተ ተገብር ጸበቅዩ እልማ ሊዲያ ምን ብትሆን ፈያን ሲያ ሊዲያ ዋንያ ኮሎ የኢትዮጵያ ሕዝብ ሆይ እምነግርህን ነገር ጆሮህን ሰጥታ አድምጠኝ። ሊዲያ ሆዬ ሰላም ቤተሰቦቼ እንዴት ናችሁ? ዛሬ እንግዲህ ቡና የማቆም ዘመቻ 4ኛ ቀናችን ከ4 ሰዓት ከ4 ደቂቃ ሆኖናል። እንግዲህ ዛሬ ጎመን ወጥ ነው የምንሰራው። ጎመን ለጤና ጥሩ እንደሆነ ይታወቃል። ዳርዳሯን ቀንጠስ አድርገን ቀቅለን እንጠጣለን። አንቺ አምሻል እንዴ? ምንድን ነው የምታወሪው? አልነገርኳችሁም? ይሄ ደግሞ አጎቴ ነው። አበደች ልጅቷ። እንግዲህ ቡና የማቆም ዘመቻ ይቀጥላል። ሱስ ነቀለ ብላ ነው የምትሄደው ከላያችን ላይ። ከኋላ ያላችሁ አትጋፉ በእናታችሁ። ሴት አለ ከፊት ለፊቴ። ረጋ ማለት ያቅታችኋል። በእናታችሁ ተው፣ እረፉ። እረፉ። ይቅርታሽ እኔ እናት፣ በጣም ይቅርታሽ። ከኋላ እየገፉኝ ስለሆነ ችግር የለም። ፈታ በል ምን